የሚመራ የሚገርም የሆነ ቁርአን ሰማን። ቁርአንን አጀባለ በል هو ቁርአኑ መጂድ في لوح محفوظ። እሱ የተከበረ የሆነ ቁርአን ነው። የተከበረ የሆነ የሚቀራ ነው። በለውሐ መህፉዝ ላይ የጸደቀ ይላል አላህ ሱብሓነሁ ወተዓላ። ይሄ ሁሉ ምንድነው? ቁርአን ታላቅ ነው ማለት። ሌላው ምንድነው? ቁርአን ስንቀራ አደብ ያስፈልጋል። አዳብ ትላዋ ንያችንን ጽድት ማድረግ ያስፈልጋል። ትላወተል ቁርአን من العبادات الجليلة ትላልቅ ዒባዳ ነው የሚመደበው። ትላልቅ አምልኮት ነው የሚመደበው። እንግዲህ ትላልቅ ዒባዳ ከሆነ ደግሞ ዒባዳ ምን ያስፈልገዋል? ንያ ያስፈልገዋል። ፈድዑ ላህ ሙኽሊሲነ ለሁ ዲን። አላህን አምልኩት፣ ስራን ለሱ ጽድት አድርጋችሁ። ትላወተል ቁርአን ምን አልኩኝ? من العبادة من العبادات الجليلة። ይሄው ዒባዳ ከሆነ ደግሞ ፈድዑ ላህ ሙኽሊሲነ ለሁ ዲን። አላህን አምልኩት ለሱ ስራን ጽድት አድርጋችሁ። ፈዕቡድላህ ሙኽሊሰን ለሁ ዲን ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ሁነፋ። ወማ ኡሚሩ ያልታዘዙ ሆነው ኢላ ሊያዕቡዱላህ አላህን ሊያመልኩ እንጂ ሙኽሊሲነ ለሁ ዲን ለሱ ስራን ጽድት አድርገው ሁነፋ ማለት ከሽርክ ወደ ተውሂድ ያዘነበሉ ሲሆኑ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይቅረኡል ቁርአን ቁርአን ቅሩ አሉ። ወብተጉ ቢሂ ወጅህ አላህ የአላህንም ፊት ፈልጉበት ማለት ነው። አው ነብዩ አለይሂ ሰላቱ ወሰለም። ሌላው ምንድነው? ቁርአን ስንቀራ ቢቀልቢን ሐዲርን የተደበር ያን የምንቀራውን ነገር እያስተነተን ማለት ነው። ማዕናውን እየተረዳ ነው። በቃ ማዕናውን ማንረዳ እንኳን ብናስተነተን የምንረዳበት በጣም ፍጥን እያደረግን ዝም ብለን እያደረብን መቅራት የለብንም ማለት ነው። ቀስ ብለን እንቅራው hatta ማዕናው ባይገባን እንኳን ማለት ነው። ማዕናውን የምንቀራው መቅራት አለብን ኢንሻአላህ። ግን እዛ ድረስ ደግሞ በቃ ቀስ ብለን መቅራት አለብን ማለት ነው። ልክ አላህ እንደሚያናግረን የአላህ ንግግር ላይ ይቅራን ያለው አላህ እንደሚያናግረን ማለት ነው። لأن القرآن كلام الله የአላህ ንግግር ነው ማለት ነው። ስለዚህ ሌላው ምንድነው? ቁርአን ስንቀራ አዑዙ ቢላሂ ብለን ማለት አለብን። አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለን ቁርአን ስንቀራ ከመጀመሪያ በኩል ማለት ነው። خلاف አለበት። አዑዙ ቢላሂ ከመጀመሪያ ነው መጨረሻ ላይ ነው? ከመጀመሪያም ከመጨረሻው ነው የሚባለው? في محل خلاف ይኖርበትም الراجح والصحيح ከመጀመሪያ በኩል ነው የሚባለው። አዑዙ ቢላሂ فإذا قرأت القرآن فاستعذ بالله من الشيطان الرجيم። ቁርአን መቅራት ያሰብክ ጊዜ فاستعذ بالله من الشيطان الرجيم ማለት ሸይጣን ተቅራት እንዳይከለክለው ቅራአቱን እንዳይሞላ እንዳይከለክለው። ስለዚህ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለን ነው እንቀራው ማለት ነው። ቢስሚላህ በተመለከተ ሱራ መጀመሪያ ከሆነ ቢስሚላህ እንላለን፣ መካከል ላይ ከሆነ ቢስሚላህ ይባላል። ስለዚህ ቁርአን ትልቅ ነው። ሌላው ምንድነው? ቁርአን ስንቀን በተቻለን ቅጥት ደስ በሚል ድምጽ መቅራት። ደስ በሚል ድምጽ ብንቀራው ትልቅ ነገር ነው ማለት ነው። ሌላው አዳብ ምንድነው? ቁርአን ስንቀራ ቀስ ብለን እንቅራ። በቃ ወረቲል ቁርአነ ተርቲላ فيقرأه بتمهل بدون سرعة ሳናፋጥን ማለት ምንድነው? ማዕናውን ለማስተንተን ፊደላቶችን ለማስተካከል ይረዳናል ማለት ነው። ቀስ ብለን ስንቀራ ታነባብር ነው እዛ ፊደላቶች ይበላሻሉ። ሁለተኛ ተደቡር ማድረግ አይመችም። ስለዚህ ወረቲል ቁርአነ ተርቲላ ስለሆነ ቁርአን ስንቀራ ምንድነው? አነባብረን እንዳንቀራ ማለት ነው። በደንብ ያው ቀስ ብለን ሳናጣድም ማለት ነው። አኺሩን መጨረሻውን ማደል መናፈቅ ያለብን ሱረቱል በቀራ እንደሆነ እንቀራው በቀራ መጨረሻውን ለመድረስ አይደለም። ቀስ ብለን ከላም አላህ እንድና እየቀራነው ነው ወይ ቪዲዮውን ጠብቀን ሐቁን አጣብቀን እየቀራነው ነው የሚለው ነገር ነው ሊያሳስበን የሚገባው ማለት ነው። ስለዚህ ሐሲል ቁርአን የምንማረው አላህን ልንፈራበት ይሄን በቃ ይሄንን ልንዘነጋው አይገባም። ሲቀሩ አየን ብለን አይደለም ማለት ያለብን ይጠቅመናል ብለን አኺራ ይጠቅመናል ብለን መቅራት አለብን ሲሉ ሰማሁ ብዬ እላለሁ ነብይ እንዳይሆን ማለት ነው። ስለዚህ ይሄንን ቁርአን ቀርተን መመሪያውን ይዘን አላህን እንድንፈራበት ማለት ነው። ሁሉም እኮ አላህን ለመፍራት ነው አይደለ? ሁሉም አላህን ለመፍራት ስለሆነ ሁላችንም ያው ቀርተን በዕልማችን መስራት አለብን ማለት ነው። ካልሰራን ጥቅም የለውም። ወተቂላህ ፈተቅ ወላሂ ማ ጃወረት ቀልበ ምሪኢን ኢላ ወሰው ይላሉ ዑመር ወዲ። አላህን ፈራ አላህን መፍራት ይላሉ የሰውየውን ቀልብ አትጎራበተውም ኢላ ወሰው ለመራደሁ ሐሳቡ ቢደርስ እንጂ። አላህን መፍራት ተቀልባችን ጋር ተገናኘልን ሐሳባችን እንደርሳለን ማለት። ስለዚህ
አላህን ልንፈራበት ይገባል። ለይሰ መን የቅጠዑ ጡርቀን በጠላ ኢነማ መን የተቂላህ በጠል ይላል። መንገድ ቆርጦ የሚጓዝ ሰው አይደለም ጎበዝ የሚባለው አላህን የሚፈራ ሰው ነው። በተለይ በዛሬ ሰዓት ሁሉ በበዛበት አላህን የሚፈራ ሰው ነው ጀግና የሚባለው። ጎበዝ የሚባለው አላህን የሚፈራ ሰው ነው። እና ሁላችንም ቢሆን እንደዚህ ሁልጊዜ ሰላም አንኖርም። አንድ ቀን እያያችሁን ነው፣ ሞት አለ፣ እንሞታለን። ያው አንድ ቀን መጋለጥ አይቀርም። እችን ዱንያ መሰሄዳችን አይቀርም። ይሄ አይቀሬ ጉዳይ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም እችን ጣፋጭ አቆራጥ የሆነችውን ሞትን አስታውሱ ብለዋል አይደል? ስለዚህ እናስታውሰው ይገባል። ሐቂቃ ማለት ነው። ሁልጊዜ እንደዚህ ሰላም እየሳቅን የተጫወት ሁልጊዜ መኖር የለም። ከምንወደው መለያት አይቀርም እና ይሄ ኩቲበል መውቱ አለል ኸልቂ ፈከም ቀለ ሚን ጀይሲ ወአፍታ ሚን ደወል እንደሚለው ስለዚህ ሁሉም ያለ ነው እና ልናስታውሰው ተገቢ ነው። ጠንካራዎች እንሆን አለብን ብለን በተውሂድ ጀግና እንሆናለን። ወተን እንድናስታውስ በቅርአታችን ጠንካራ እንሆናለን። ወተን እንድናስታውስ ቁርአን ባልን እንመራለን። ወተን እንድናስታውስ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ባስቀመጡት እንመራለን። ወተን ካላስታወስን ግን ብዙ ነገር እንጥሳለን። ሰው ሞታለሁ ቦታ አላስታወሰ ብዙ ነገር ይጥሳል። ሰው መዞለም አይፈራም። ሽርክ ለሽርክ እንደከጀለ ማንቦጫረቅ አይፈራም። መለወስ አይፈራም። በቃ ሁሉን ነገር ይዳፈራል ማለት ነው። ግን ላኪን ግን እንደዚህ ይሄን ነገር ስናስታውስን ቀልባችን ረጥብ ይላል። እንደው እኔ እኮ ሄዳለሁ በቃ ነገር እቀዋለሁ እኮ የሚለው ግን በልባችን ሲገባ ግን እኛ ጠንካራዎች እየሆን በተውሂዳችን ጠንካራ እየሆን በዕልማችን ጠንካራ እየሆን ጉልበት ይሰጠናል ማለት ነው። ስለዚህ እሱን ማስታወስ ትልቅ ነገር ይጠቅማል፣ መርሳት አይገባንም ማለት ነው። እና ሌላው ምንድነው? ዕልም ላይ ጠንክሮ ሐቂቃ ማለት ነው። ዕልም ላይ ጠንካራ የሰው ቂሷ ሳይሆን እከሌ ዓሊም ነበር፣ እከሌ እንዲህ ነበር፣ እከሌ የሚያቀራው ከሌዛ ቦታ የሚያቀራው ዓሊም ነው እከሌ ይሄን ሰው ቆጠራ ተው። ይሄ ምንድነው? አባሾች ነበሩ ሾዎቹ እያሉ እንዴ ይሄን እኛ ጋር ሱና ቦታ ላይ ሊገኝ አይገባም። ሐቂቃ ጠንካራዎች እንገርባ አተኩል አስሊ ወፈስሊ አበደን እነማ አስሉ ፈታ ማቀድ ሐሰል አያቴ አባቴ ቅማቴ አትበል። ሰውየውን የሚጠቅመው እሱ የሰራው ስራ ነው አይደል እንዴ? አተኩል አስሊ ወፈስሊ አበደን እነማ አስሉ ፈታ ማቀድ ሐሰል። ለዚህ እኛ ጠንካራ መሆን ነው የሚገባን እንጂ ከሌ እንደዚህ ነበረ እንደዛ ነበረ እያልን ማውራት አይደለም። እኛ የተግባር ሰዎች አባቴ እንደዛ ዓሊም ነበር፣ እንደው የተውሂድ ሰው ነበር፣ ፊቅህ ያቅ ነበር፣ ሐዲስ ያቅ ነበር፣ ተፍሲር ያቅ ነበር፣ እከሌ የሚባለው እዛ ቦታ ያለው ማላይ አንቂል ያውቃ። ይሄንን ተውና እስኪ እኛ ራሳችን እንሆን እስኪ እኛ እስኪ ምን ዑለማ እንሆን እኛው ቀርተን ማለት ነው። ተምረን እኛም ሁሉም እናት ወደ ተማረ የለም ማለት ነው። ለዚህ እኛም እየተማር ጀግናዎች ምን ዑለማ እንድንሆን ሁላችንም ዱዓ ጋር ያው ልንጥር ይገባል ማለት ነው። ደግሞ ዕልም ስንቀራ መናቅ አያስፈልግም። በእህትሽ መቅራት አለብሽ። በእህትሽ አንድ ሱራ የበለጠሽ እህትሽ ላይ ቅሪ ማለትም ግዴታ ኡስታዝ ላይ አይባልም። ግዴታ እዚሁ ኡስታዝ በሌለ ሰዓት እዛው እህትሽ ላይ መቅራት ማለት ነው። በቃ እንደዚህ እሷ ልታቀራኝ ነው እንዴ እሷ እንዴ ነው ላ እስበሱ ነው ግዴታ እኮ ኡስታዝ እኮ እንደ መሪነት ነው እንጂ ግዴታ እሱ ጋር አይባልም እኮ። እዚህ በቃ ተበላሽ ባለሽ እህትሽ ቅርት ነው። በቃ አንዲት አያ ተበለጠች ማለት ነው። ላ ተቁሉ ቀድ ዘሀበት አርባቡሁ ኩሉ መን ሳራ አለ ደርቢ ወስለ ይላሉ። እንደው እኔ ቃልቾች ቪዲዮ ላይ ትቀራለሁ አትበል። በቀጠና መንገድ የሄደ ሁሉ ወሰለ ፊ ቀዋሪ ጦሪቅ አውራ ጎዳና መንገድ ይደርሳል። ለምሳሌ እስባቱ ለቁ ሰው በቀጭን መንገድ እኮ ቆርጠን ሄደልና የት ነው የምንገባው? ዋናው መንገድ አቋርጠን እንደውም በአቋራጭ ብቅ ነው የምንለው ማለት ነው። ከዛሊክ ሰውየው በትንሽ ሲቀራ በትናንሹ ሲቀራ የት ይደርሳል? ደረጀተል ዑለማ ይደርሳል። እንደ ኢብኑ ተይሚያ ያሉበት፣ እንደ ኢብኑል ቀይም አሉበት፣ መሐመድ አብዱልዋሃብ አሉበት፣ ፈውዛን አሉበት፣ ኡሰይሚን አሉበት ይደርሳል ማለት ነው። በማን ሲቀራ? በትናንሹ ሲቀራ፣ በእህቷ ሲቀራ፣ በትንሽ እህቷ ሲቀራ እንደዛ ነው እንጂ ግዴታ እዛ ፈውዛን ይምጡ አይባል። እንደዛ ይምጡ ግዴታ ኡስታዝ አይባል። ከዛው ባለው እዛው መቀራት እስበሱ መጠቃቀም ማለት ነው። እዛው ውርፋው ላይ እስበሳችሁ መጠነካከል። አቅርኝ እስኪ እህቴ እስኪ በቃ ይሄን ነቃዋለሁ እኔ ይሄን ልንገርሽ አንቺ ይሄን ንገረኝ አቅርኝ በቃ እንደዚህ ችግር አለው። ስለዚህ እንደዚህ ጠንካራዎች ልንሆን ይገባል እላለሁ ኢንሻአላህ። ያው ሰዓት እንዳላበዛ መሰለኝ እና በድጋሚ ኢንሻአላህ እህቴ እንኳን ደስ አለሽ። ያው ከላሙላህን ስለጨረስ እኔም በጣም ደስ ብሎኛል ከምንም በላይ ما أحسن هذا الاجتماع وما أجمله وما أحسنه من ያማረ አደረገው ቁርአን ከላሙላህን ጨርሳ እህታችን መሰባሰብ ማለት ከደስታም በላይ ደስታ ነው ሐቂቃ ማለት ነው።
ይሄ ነው ብሎ የማይገልጽ ቃላቶች የማይገልጹት ብቻ ደስ ይላል። ሌላ የለም። ይሄው ነው በቃ ደስ ይላል። ስለዚህ አማርኛ አጭር ስለሆነ ከዚህ በላይ ሊገልጸው አልችልም። ያው በጣም ነው ደስ የሚል። ስለዚህ ሀቂቃ እንኳን ደስ አለሽ እላለሁ። እኔም ደስ ብሎኛል። ከዛሊከ እህቶች እንኳን በአንቺ ደስ አላቸው። ከዛሊከ ደግሞ ቁርአን የቀራት የጥና ትምህርት ክፍት ይበላት እንደው ቁርአኑን ታክተመው እንደው ዝም ብሎ ግብት ይበላት እንደው ኪታቡን የሚግባ ቁርአኑን የሚግባ የጠናት እህታችን ማለት ነው። ከዛሊክ እንደው ለይለወነ ሀረን እንደው ተቁሉ አለይካ ታሳጅምሃ ተቁሉ ወላሂ ከዛ ቢጅዲ ወጅቲሃድ ተጣሊ ወላ ግን በቃ እንደዚህ ቁርአን የጠናት እንደው አድርጉላት ሀቂቃ እንደው ማንም መከሌ አንበልም። ዘይነብም ትሆን ማሚትም ትሆን ሰዓዳም ትሆን እንደው ይግራል እንደው ግርት ይበል ማለት ነው ኢንሻአላህ እላለሁ። ዝሮ እንደው አበዛው መሰለኝ። نكتفي بهذا المقدار وصلى الله على سيدنا محمد وعلى آله وصحبه وسلم. وكان دس على الشيء إن شاء الله. السلام عليكم.